ነገር ግን እንደዛ ስለሆነ ሁላችሁም ካለ ዓመት የማይመጣ የማይነገር የማይሰማ ቃለ እግዚአብሔር ስለሆነ ይህን አስባችሁ እንድትሰሙን በእግዚአብሔር ስም እናሳስባለን። ወደ ውዳሴ እንሄዳለን። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበብ በዕለተ ሰንበተ ክርስቲያን ቅድስት። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘኢትነበብ በዕለተ ሰንበተ ክርስቲያን ቅድስት። ሰንበተ አይሁድ አለችና ከዚያ ሲለይ ሰንበተ ክርስቲያን አለ። ያውስ ቢሆን በከንቱ ነውን ብሎ ወበዛቲ ዕለት እሙነ ተፈጸመ ፍስሐ ለቤተ ክርስቲያን እንዳለ ሁለቱም ቀን የሚያከብር የሆነ እንደሆነ ይላል። ዓርብ በ9 ሰዓት ከሲኦል ይወጣል። ሌላ ኃጢአት ሰርቶ ተፈርዶበት ወደ ሲኦል የወረደ ሰው ወይም ነፍስ ወጥቶ ሰንብቶ እሑድ በ9 ሰዓት ይወርዳል። አንዱን ቀን የሚያከብር የሆነ እንደሆነ ቅዳሜ በ9 ሰዓት ይወጣል፣ እሑድ በ9 ሰዓት ይወርዳል። እንዲህ እያለ ሲኖር ጌታ የሚመጣው በዕለተ ሰንበት ነውና እንደወጣ ይቀራል። ከሲኦል ወጥቶ መንግሥተ ሰማያት ይገባል ማለት ነው። በዚህም ቀን እመቤታችን ቅድስት ድንግል ማርያም የብርሃን መጎናጸፊያ ተጎናጽፋ፣ የብርሃን ዘውድ ተቀዳጅታ፣ የብርሃን መነሳንስ ይዛ፣ የብርሃን ጫማ ተጫምታ፣ በሰረገላ ብርሃን ተቀምጣ አእላፍ መላእክትን፣ ነቢያት፣ ሐዋርያትን፣ ጻድቃን፣ ሰማዕታትን አስከትላ ከወትሮዋ ጊዜዋ ይልቅ ቀደም ብላ መጣ። ኦ የኤፍሬም ፍቁር ለምን ትወደስከኒ በዛቲ ዕለት፣ ወዳጄ ኤፍሬም ሆይ በዚህች ዕለት ያላመሰገንከኝ ምን ሆንክ አለችው። ምነው ከወትሮ ጊዜዋማ ቀደም ብላ ከመጣች ስለምን በዛቲ ዕለት ይወደስከኒ አለችው ቢሉ የህሊናውን አውቃ ይላል ቅዱስ ኤፍሬም። በገድል ተቀጥቅጦ ኗሪ ነውና ትንሽ ረፍት ቢሻ ትንሽ ወይን ቀምሶ ነበረ። ብርሃነ ዓለም ቅዱስ ጳውሎስ ለጢሞቴዎስ ደቀ መዝሙሩ የተስፋይ ማየ ራቆ አላ ህዳጠ ወይነ ቶስ በእንተ ማመ ከብድከ ወበእንተ ደዌከ ዘዘልፍ እንዳለው ከዚህ በኋላ ቅዱስ ኤፍሬም ዛቲ ዕለት አባዮ ክብርት እመቤቴ ይህች ዕለት ዕለተ ሰንበትን ነው። የዛሬዋን ቀን የተከበረች ቀን ናት አለ። እመቤታችን ድንግል ማርያምም ዛቲ ዕለት ተአቢ እምኩሎን ዕለታት ወውዳሴያት ያኔ የአቢያ እምኩሎን ውዳሴያት ተንስ ወቁም ውስተ መካነ ግብርከ ዘትገብር ልውቅተከ። ዕለቲቱ ከዕለታቱ ምስጋናዎቿም ከምስጋናዎች ይበልጣልና ተነስተህ አመስግነኝ አለችው። እርሱም ተነስቶ ታጥቆ ይቆማል፣ እጅ ነስቶ ይቆማል። ኦ መዝገበ በረከት ባረክኒ በበረከተ ወልድኪ ወአቡሁ መንፈስ ቅዱስ። የበረከት መገኛ እመቤቴ ሆይ በልጅሽ በአባቱ በእግዚአብሔር አብ በሕይወቱ በእግዚአብሔር መንፈስ ቅዱስ በረከት ባርኪኝ ይላታል። እርሷም በረከተ ወልድ ወአቡሁ መንፈስ ቅዱስ ይድር በላዕሌከ ብላ በያዘችው መስቀለ ብርሃን ትባርከዋለች። ተባርኮ ምስጋናዋን ይጀምራል። ውዳሴ ለሰንበተ ክርስቲያን፣ ውዳሴ ለሰንበተ ክርስቲያን፣ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በሰንበተ ክርስቲያን ቢል አንድ ነው፣ ቃለ ጸሐፊ ነው። በሰንበተ ክርስቲያን የሚነበብ የሚጸለይ የሚተረጎም ቅዱስ ኤፍሬም የተናገረው የደረሰው አምላክን የወለደች የእመቤታችን የድንግል ማርያም ምስጋና ይህ ነው። በዚህም ቀን ይላል በቤተ መቅደስ ባሉ ነዋያት በተቋመ ወርቅ፣ በመሶበ ወርቅ፣ በማይጠንተ ወርቅ፣ በበትረ አሮን እየመሰለ ያመሰግናታል ይላል።
ተሰመይኪ ፍቅርተ ቡሩክት እማንስት ተሰመይኪ ፍቅርተ ቡሩክት እማንስት ንድ ክብርት እመቤታችን ሆይ ከሴቶች ተለይተሽ የሥላሴ ባለሟል ተባልሽ። አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን አንቲ ውእቱ ዳግሚት ቀመር እንተ ትሰመይ ቅድስተ ቅዱሳን ቅዱሳን ኪሩቤል የተሳሉብሽ፣ ሙሴ አሮን የሚያገለግሉብሽ፣ ካህናት የሚያመሰግኑብሽ፣ ከከበሩ የተከበርሽ፣ ከተለዩ የተለየሽ የብርሃን ክፍል እመቤታችን አንቺ ነሽ ይላል። ቀመርን ክፍል ሲል ነው። ወቀመሮ ወዲሁ ለልዑል ወቅሙር አዘቅተ ጠፈሩ መስልስተ እንዲል ወውስቴታ ጽላተ ኪዳን ወውስቴታ ጽላተ ኪዳን ሕግ የተጻፈባት ጽላት ያለብሽ ሁለተኛ ክፍል እመቤታችን አንቺ ነሽ ይላል። ይህስ እንደምን ነው ቢሉ ሕጉን ኪዳን አለው ብትጠብቁት ይጠብቃቸዋል ብሎ ተካሂዶበታልና አኮ ነነ ዘናቅቦሙ ለሙንቱ ሕግጋት አላ ሙንቱ ሕግጋት ያቅሙነ ለአቂብ ወለተጸውሮ እንዲል አሰርኩ ቃላት ለተጽፋ በአጻብዕ ለእግዚአብሔር አሰርቱ ቃላት ለተጽፋ በአጻብዕ ለእግዚአብሔር ኪዳንም ያልኩት በአጻባ እግዚአብሔር የተጻፉ አሰርቱ ቃላት ናቸው አለ። በአጻባ እግዚአብሔር አለ በግብር አምላካዊ ተጽፈው ስለተገኙ በአጻባ እግዚአብሔር አለ። ቃዲሙ ዘነወነ በጣንተ ኢቲ ቀዳሜ ስሙ ለመድኃኒነ ኢየሱስ ክርስቶስ ለመድኃኒነ ኢየሱስ ክርስቶስ ከስመ ሥጋዌ የሚበልጥ ስሙን በወድ ፊደል ነገረን ይላል። ወለውቱ መቅደመ ቃል ይባርክም ወንተሰ ጥበብም ላይሉ ቀዳሚያ ንጽሕት ይእቲ ቀዳሚው ቃል ብሎ አለ። ከስመ ሥጋዌ የሚበልጥ የሚቀድም ስሙን አለ የታምልክ ባይደ አምላከ ዘእንበሌ ብሎ ይወድ ላሬፍ አስረኛ እንደሆነች የታምልክም ለይትፍቱ አስረኛ ናትና አንድም ቀድሙ ዜናውን አለ ከስመ ሥጋዌ የሚበልጥ ስሙን በውጣ ፊደል ነገረን። ቀዳሚ ፍጥረቱ ቢሄሞት ቀዳሚሆሙ ለአሕዛብ አማሌቅ እንዲል የውጣ በሀገራቸው እዝል ቅጽል የሌላት አንዲት ጭራ ብቻ ናት። አስርቱም በሀገራችን እዝል ቅጽል የሌላት አንዲት ጭራ ብቻ ናትና እንዲህ ብሎ ይናገራል። 10 ቁጥርን ነው። አንድም ዋይር ቃለ እግዚአብሔር በማኅፀኗ እንዲቀረጽ አስርቱ ቃላትን በአጻያይተ መንፈስ ቅዱስ በማኅፀኗ እንዲቀረጽ አስርቱ ቃላትን በጽላቱ ቀርጾ አኑሮ አሳየን ይላል። ይህስ እንደምን ነው ቢሉ እስራኤል ከግብፅ ከወጡ በኋላ ባሕር ከፍለው ከተሻገሩ በኋላ እግዚአብሔር ወዳጁ ሙሴን በደብረ ሲና ደግ ሕግ እምሰራልህ ነኝና ኢያሱን አስከትለው ወደ ደብረ ሲና ና አለው። ሙሴም አሮንና ወርን ከተማ ጠባቂ አድርጎ ኢያሱን አስከትሎ ይገሰግሳል። ከዚያ ሲደርስ ኢያሱን ከእግረ ደብር ትቶ እርሱ ወደ ርዕሰ ደብር ይወጣል። ከዚያ በኋላ 6ቱን ቀን ይላል በ6 ዕለታት የፈጠራቸውን 22ቱን ስነ ፍጥረታት በልቡናው ይስልበታል። 34ቱን ቀን 572 ወነበቦ እያለ እየነገረ ያጽፈዋል። እንዲህ እያለ ሙሴ ቢዘገይባቸው ይላል እስራኤል ከአሮን ዘንድ ሄደው አሮን ግበር ለነ አማልክተ ለያውሩ ቅድሜነ ወለ ይጸቡ ጸረነ ወዝኩሰ ሙሴ ዘአውፅአነ እምድረ ግብፅ ይነአምር ከመ ምንተ ኮነ። አባታችን አሮን ሆይ ነው ሙሴ ታላቅ አባታችን ነበር። ነገር ግን ወደ ደብረ ሲና ሄዶ በደብረ ሲና ያየው እሳት አቃጥሎት እንደሆነ ወደ ኤርትራ ተመልሶም የኤርትራ ባሕር አስጥመው ቀርቶ እንደሆነ የሆነውን አናውቅምና በፊታችን እየሄዱ ጠላት የሚያጠፉልን ጣዖታትን ስራልን አሉት። እግዚአብሔርን ረስተው ነው። እግዚአብሔርን ከመርሳት መድኃኔዓለም ይሰውረን። ከዚህ በኋላ አሮን ተጨነቀ ይላል። እሽም ብላቸው እስማያነ አምላክ ቀናኢ መስተበቅል ዘፈድ ኃጢአት አበው ላይሎሉን እስከ 10ቱ ወራብ ትውልድ ለለ ይጸልዩኒ ወለለሰ ያፈቅሩኒ ዘገብር ምሕረተ
እስከ 10ቱ ወክሌቱ ትውልድ እንዲል ጎልማሳ በሚስቱ ንጉሥ በመንግስቱ እንዲቀና አምላክ ለአምልኮቱ ቀናይ ነውና ቀንቶ ያጠፋኛል ብሎ ነው። ከዚህ በኋላ አንድ ነገር ይናገራል። እስራኤል ከግብፅ ያወጣችሁትን ወርቃችሁን፣ ሴቶችም ወንዶችም ወርቃችሁን ብራችሁን አምጡ አላቸው። ስለምን ቢሉ እስራኤል ገንዘብ ወዳዶች ናቸውና ከነገ ዛሬ ሲሉ ወንድሜ ሙሴ ይመጣልኛል እኔም ከነገር እድናለሁ ሲል ነው። ነገር ግን ይላል ሰይጣን ለልማዱ ገንዘብ ያስወድዳቸው የነበረውን ገንዘብ አስጠላቸው ይላል። ለተንኮል ሲሆን ያስጠላል ማለት ዕለቱን እንዋል እንደር ሳይሉ አመጡለት። ከዚያ በኋላ መሬቱን አስቆፍሮ እሳቱን አስደርድሮ ከዚያ ላይ አስጣለው። ቀልጦ ቢቀር እኔ ምን ላድርግ ለማለት ነው። ነገር ግን ሰይጣን ለተንኮሉ ይላል አንድ ቀንዱ የወርቅ አንድ ቀንዱ የብር ጅራቱ የሐር ምስል ተድበልብሎ ወጣ። ይህስ ምታት ይመስላል ብሎ ቅርጽ አውጥቶ አሰርቶታል። ከዚያ በኋላ እስራኤል እሉ አማልክቲክሙ ዘአውጽእክሙ እምድረ ግብፅ ሎሙ ስግዱ ኢየሰምዐ ለእግዚእ ብሎ በፍና ተሳልቆ ይሰጣቸዋል። እነሱም ለጣዖቱ ሰውተው ተረፈ መሥዋዕቱን በልተው ለጣዖቱ ይሰግዱ ይረበረቡ ጀመር። በዚህ ጊዜ እግዚአብሔር ተቀየመ ይላል። ሙሴ አበስን እስራኤል ሕዝብከ ወአሮን ውከ ሙሴ ሆይ እስራኤል ሕዝቦች አሮን ወንድም በደሉኝ አለ። ጠብ ተጀመረ ይላል። ሕዝብ ይላቸው የነበረ ሕዝብከ አለ። እሱን ክደው ጣዖት አምልከዋልና አባት ልጁ ሲያስቀይመው ያ ልጅሽ እንዲህ ያደረገኝ እንዲላት ለእናቱ። ከዚያ በኋላ እድገን የተሰየሙ በማት የሌሉ ሕዝብ ወሰይመከ ዲበ ሕዝብ ክቡድ ሙሴ ሆይ ሹመቱን ትሻው እንደሆነ በሌላ ሕዝብ ሾምሃለሁ። ይህን ሕዝብ ግን ባሕር ከፍሌ ባሻግረው መና ከደመና እያወረድኩ ውሃ ከጭንጫ እያፈለቅኩ በመግበው እኔን ረስቶ ለጣዖት እየሰገደ ነውና ተወይ ላጥፋው አለ እግዚአብሔር። ጣዖት ማምለክን እግዚአብሔር አይወድም። በዚህ ጊዜ ሙሴ የዋሃውትን ኩሎሙ ደቂቀ እስራኤል እንዲል ሙሴ ታማኝ አባት ታማኝ አገልጋይ ነውና ይላል እምትጽየሙ ለሉ ሕዝብከ ጠስየኒ ሊተ መጽሐፈ ሕይወትከ ዘጻፍከኒ። ይህንን ሕዝብ ከምታጠፋ ጌታዬ ሆይ እኔን ከሕይወት መዝገብ ሰርዘኛል። በዚህ ጊዜ እግዚአብሔርም የወዳጆቹን ጸሎት የቅዱሳንን ምልጃ ይወዳልና ይላል ተለላለ። ከዚህ በኋላ አንከሰ ወሪደከ ኮንን ሕዝበ እንግዲያስ ወርደ ሥራ ቅጣ አስተምራቸው መልሳቸው ብሎ ይላል በጽላቱ 10ቱን ቃላት ጽፎ ሰጥቶ ሰደደው። ታቦትን የሰጠ ማን ነው? እግዚአብሔር። ለማን? ለሙሴ። ቤተ ክርስቲያናችን ታቦትን የምታከብረው ዝም ብላ አይደለም፣ ከእግዚአብሔር ተቀብላ ነው። የእግዚአብሔር ስጦታ ነው። የእግዚአብሔር ስም የተጻፈበት የእግዚአብሔር ክብር የሚገለጥበት ስለሆነ ነው። አንዳንድ መናፍቃን የሚያወሩትን እየሰማችሁ እንዳትታለሉ። እኛ የእግዚአብሔርን ትእዛዝ ነው የምንፈጽመው። ከዚያ በኋላ ከእግዚአብሔር እጅ ጽላቱን ተቀብሎ ሙሴ ደቀ መዝሙር ኢያሱን አስከትሎ ይገሰግሳል። ከዚያ 40 ክንድ ሲቀረው ይላል ኢያሱ ምን ተዘሰም ድምፀ ጸባይት ለይትየሉ ለጸብ የአርበኛ የሰልፈኛ ድምፅ ሰማለውና አባቴ ሙሴ ሆይ ምንድነው አለ። አኮ ድምፀ ጸባይት ለይትየሉ ለጸብ አላ ድምፀ ፍላው ድምፀ መልእክቱም ድምፀ ፋይሉም ይላል። እስራኤል ያልፈላ ጉሽ ጠጅ ጠጥተው አጣገኙን ይቀባጥራሉ እንጂ የአርበኛ የሰልፈኛ ድምፅ አይደለም ልጄ አለ። ከዚያ በኋላ ከዚያ ቢቀርቡ እስራኤል ጣዖት አቆመው እየሰገዱ እየተረበረቡ እግዚአብሔርን ረስተው። ሰው ከንቱ አይደለ? በዚህ ጊዜ ሙሴ ቢደነግጥ ይላል ጽላቱ ከእጁ ወደቀ።
ዛሬ ከካህን እጅ ጻይል ጽና፣ ከዲያቆን እጅ ጽዋ መስቀል እንዲወርቅ። አንድም ተበሳጭቶ ይላል በጽላቱ ጣዖቱን ቢመታው ጽላቱም ጣዖቱም ተሰበረ። ከዚህ በኋላ ወርቁን አስፈጭቶ ከፈሳሿ አስበጥብጦ ቢያጠጣቸው ይላል ፍቅረ ጣዖት የጣዖት ፍቅር ያደረባቸው ከግንባራቸው ከከንፈራቸው ለምጽ ተቀሰመባቸው። ያንን ምልክት አድርጎ ሌዋውያንን ከበር አቁሞ እነዚህ ለእግዚአብሔር ያልሆኑ ከንቶች ናቸውና ቢያንስ በስጋቸው ቢጎዱ ባይሆን በነፍሳቸው እንዳይጎዱ በሏቸው፣ አትማሯቸው። ልጅ አባቱን አባት ልጁን ወንድም ወንድሙን ብሎ አዞ 3000 ሕዝብ ቀጣ ይላል። ጣዖት የሚያመልኩትን ነው። ከዚህ በኋላ አንፈስክሙ ወለእግዚአብሔር እስኪል ድረስ ወደ እግዚአብሔር አመለከተ። ወደ እግዚአብሔር ቢያመለክት ይላል ቀርከመ ቀዳሚያት የቀድሞውን አስመስለህ ቀርጸህ አምጣ ቃሉን እኔ እጽፍልሃለሁ አለው እግዚአብሔር። ምኑን ነው ቀርጸህ አምጣ ያለው? ታቦቱን ነው፣ ጽላቱን። ዛሬ አባቶች ጽላት የሚቀርጹት ከዚህ የተነሳ ነው። ቀርጸህ አምጣ ነው ያለው እንጂ ከእንግዲህ በኋላ አያስፈልግም አላለም። እሺ አለ። ሙሴም ቀርጾ ይዞ ሄደ። ቃሉ በግብረ አምላካዊ ተጽፎ ተገኘ ይላል። ይህም ምሳሌ ነው። የቀደመው ጽላት የአዳም ሁለት መሆኑ የነፍስና የሥጋው ያንን መሰበር እንዳገኘው አዳምንም ጽነተ ኃጢአት አግኝቶታልና ቃሉ በግብረ አምላካዊ ተጽፎ መገኘቱ አዳምም ከምድር እንበለ ዘር ለመወለዱ ለመገኘቱ ምሳሌ። የአዳም እናትና አባት እነማን ናቸው? ንገሩኝ እስኪ እነማን ናቸው? አቤት ከምድር ነው የተገኛደ። ሔዋን ደግሞ ከአዳም ጎን። እስመ አልቦ ዘይሳነው ለእግዚአብሔር አይደለ? ለእግዚአብሔር ምን የሚሳነው ነገር አለ? እንደዛ እኮ ነው። የሁላችን አባት ደግሞ ማን ነው? አዳም። እናታችን ማን ናት? ሔዋን። ዛሬ ግን እንደዚያ ነው የምንኖረው? አይደለም፣ ተለያይተናል። መገኛችን ግን አንድ ነው። ይህን መርሳት የለባችሁ። የኋለኛው ጽላት የእመቤታችን ሁለት መሆኑ የነፍስና የሥጋዋ ቀርከመ ቀዳሚያት አለው። እመቤታችን በዘር በሩካቤ ከሐናና ከኢያቄም ለመገኘቷ ምሳሌ። ቃሉ በግብረ አምላካዊ መገኘቱ ቃሉ የጌታ በግብረ አምላካዊ መገኘቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም ከእመቤታችን እንበለ ዘር እንበለ ሩካቤ ለመወለዱ ምሳሌ ነው። ዘተሰባ እምኔኪ ዘእንበለ ውላጤ ዘተሰባ እምኔኪ ዘእንበለ ውላጤ ከአንቺ ሳይለወጥ ሰው የሆነ አካላዊ ቃል ወኮነ አራቄ ለአዲስ ኪዳን ወኮነ አራቄ ለአዲስ ኪዳን ለአዲስ ኪዳን ሊቀ ካህናት ለወንጌል አስታራቂ ሆነን ይላል። አንድም አዲስ ኪዳን መንግሥተ ሰማያት፣ ብሉይ ኪዳን አዲስ ኪዳን ወንጌል፣ ብሉይ ኪዳን ኦሪት። አንድም አዲስ ኪዳን መንግሥተ ሰማያት፣ ብሉይ ኪዳን ምድረ ርስት ነው። በወይዘደሙ ቅዱስ አንጽሖሙ ለማይምናን ወለሕዝብ ንጹሐን በወይዘደሙ ቅዱስ አንጽሖሙ ለማይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን አነጻቸው፣ አከበራቸው ይላል። እኛ የከበርነው በክርስቶስ ደም ነው። በማን ደም ነው? በክርስቶስ። የሰውን ደም በማፍሰስ ማንም የሚከብር የለም። በክርስቶስ ደም ነው ሰው የሚከብረው። ከዚህም ይላል ጣልቃን ጣልቃን የሚባሉ አዕዋፋት አሉ ወይም አዕዋፍ አሉ። ልጆቻቸውን የሚወዱ ናቸው። ከመውደዳቸው የተነሳ ተንከባክበው አቅፈው ያሳድጓቸዋል። ልጆቻቸውም ገላግልቱ ይላል። ሙቀት ሲሰማቸው ፊታቸውን ይጸፏቸዋል፣ ይሰማቸዋል። ሲሰማቸው አንገታቸውን ቆርጠው ይገሏቸዋል። እዚያ በኋላ በሦስተኛው ቀን ከእናታቸውም ከአባታቸውም ጎን ቢሉ ይላል
ደም አውጥተው ቀብተው ያስነሷቸዋል። ይሄ ምሳሌ አነጋገር ነው። ጣልቃን የተባሉ ሥላሴ ናቸው። ልጆቻቸውን ተንከባክበው እንዲያሳድጉ ሥላሴም አዳምና ሔዋንን ከአራቱ ባሕርያተ ሥጋ ከአምስተኛ ባሕርየ ነፍስ ፈጥረው በልጅነት አክብረው ተንከባክበው ገነት አስቀምጠዋቸው ነበር። ሙቀት ሲሰማቸው ፊታቸውን እንደ መስፋት አምላክነትን ሲሹ ተገኝተዋል። ሲሰማቸው አንገታቸውን ቆርጠው እንደ መግደል በርዴተ መቃብር ርዴተ ገሃነም በሞተ ሥጋ ሞተ ነፍስ ፈርደውባቸዋል። በሦስተኛው ቀን ይላል ከአባታቸውም ከእናታቸውም ጎን ብለው ደም አውጥተው ቀብተው እንዲያስነሷቸው ሥላሴም አንተ አቡነ ወአንተ እምነ የሚባል ጌታ በዕለተ ዓርብ በመስቀል ላይ በቀራንዮ አደባባይ ተሰቅሎ ከቀኝ ጎኑ ደሙን አፍሶ አድኖናልና በወይዘ ደሙ ቅዱስ አንጽሖሙ ለመሃይምናን ወለሕዝብ ንጹሐን በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ምእመናንን አነጻቸው፣ አከበራቸው አለ። ሳሊለነ ቅድስት በከበረ ደሙ ፈሳሽነት በዓለመ ሥጋ በዓለመ ነፍስ ያሉትን ካነጻ ልጅሽ ካከበረ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን በልቦናችን ሳይብን አሳድሪብን። ወበእንተ ዝንዐብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ ወበእንተ ዝንዐብየኪ ኩልነ ኦ እግዝእትነ ወላዲተ አምላክ መጽሐፍ ላለፉ ምን የሚመጣው ማጻፋ ይሰጣል። ስለዚህ ነገር አምላክን የወለድሽ እመቤታችን ሆይ እናከብርሻለን እናገንሻለን አለ። አሁን እኛ እሷን የምናከብራት የምናገናት ክብር የምንጨምርላት ሆኖ አይደለም፣ ክብርሽን ገናናነሽን እንናገራለን ሲል ነው እንጂ ንጽሕት ኩሎ ጊዜ ንጽሕት ኩሎ ጊዜ ንጽሕት ኩሎ ጊዜ ብሎ ይገጥማል። ሁል ጊዜ ንጽሕት የምትሆይ እመቤታችን ሆይ ወደ አንቺ እንለምናለን። ንስል ወናንቀሐዱ ኀቤኪ ከመ ንርከብ ሳይለ በመፍቀሬ ሰብእ ሰውን በሚወድ ሰው በሚወደው በልጅሽ ዘንድ ይቅርታን ለማግኘት ሁልጊዜ ወደ አንቺ እንለምናለን፣ አይነ ሕሊናችንን እናቀናለን ይላል። ታቦት ወርቅ ልቡጥ እምኩሌ ዘግቡር ዘይነቅዝ ታቦት በወርቅ ልቡጥ እምኩሌ ዘግቡር ዘይነቅዝ ሸርሸምሸጢን ከሚባል ከማይነቅዝ እንጨት የተቀረጸች በውስጥ በአፋ በወርቅ የተለበጠች ታቦት ይትሜሰል ለነ ዘእግዚአብሔር ቃለ ይትሜሰል ለነ ዘእግዚአብሔር ቃለ አካላዊ ቃልን ይመስልልናል። አንድም አካላዊ ቃል ታቦትን ይመስልልናል አለ። መመሳሰል ጋራ ከሆነ ብሎ ይኸው ምሳሌ ነው። ታቦት የጌታ ዘይነቅዝ የአብርሃም አብርሃምን እንዲህ አለው በአምልኮተ ጣዖት አይለወጥምና የአባታችን የአብርሃም በረከቱ ይደርብን። አንድም ታቦት የጌታ ዘይነቅዝ የእመቤታችን እንዲህ አላት ድንግል ማርያም ስንኳን የነቢብ የገቢር የሐልዮ የማሰብ ኃጢአት የለባትምና። አንድም ታቦት የጌታ ዘይነቅዝ የአብ አሁን ዘግቡር ሲል ያውካል ይላሉ መተርጉማን። ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ ዘኮነ ሰብአ ዘእንበለ ፍልጠት ወኢውላጤ መለወጥ መለየት ሳያገኘው ካንቺ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ መለኮት ንጹሕ ዘአልቦ ሙስና መለኮት ንጹሕ ዘአልቦ ሙስና ንጹሕ ከተድሮ ከተፈልጦ አንድም ካለመመለክ ካለመሰገድ ንጹሕ የሚሆን መለኮት ዘዕሩይ ምስላብ ከአባቱ ጋራ በሕሊና ያለ ወወቱ አብሰራ ለንጽሕት ወወቱ አብሰራ ለንጽሕት ባለመለየቱ አለመለየቷን
ባለመለወጡ አለመለወጧን ነገራት አበሰራት ይላል። አንድም በዘኢነቅዝ አድሮ ነገራት፣ አንድም በገብርኤል አድሮ ነገራት አበሰራት። አምላክ ከሷ እንደሚወለድ ይላል። ለልየ ላይከ ቆንቁ ለርእሴ ወአስተርአይክዋ በአምሳለ ገብርኤል መልአክ ወአብሰርክዋ ለድንግል ወላዲትየ ወአስተርአይክዋ በአምሳለ ገብርኤል መልአክ እንዲል ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘእንበለ ዘር ኮነ ከማነ በኪነ ጥበቡ ቅዱስ ዘር ምክንያት ሳይሆነው ከጥበቡ በሚበልጥ ጥበቡ እንደኛ ሰው ሆነ አለ። ይህስ እንደምን ነው ቢሉ ጌታ ዓለምን ሲፈጥረው ለይኩን ብሎ በቃሉ ነው። ዓለምን ሲያድነው ግን ይላል ከሰማይ ወደ ምድር ወርዶ ከድንግል ማርያም ተወልዶ ጨርቅ ታጥቆ ግንድ ተሸክሞ ሥጋውን ቆርሶ ደሙን አፍሶ ነውና ከጥበቡ በሚበልጥ ጥበቡ ዘር ምክንያት ሳይሆነው አዳነ፣ እንደኛ ሰው ሆነ ይላል። አንድም በልዩ ጥበቡ ሰው ሆነ ይላል። እንደምን ነው ቢሉ ዲያብሎስ በሥጋ ከይሲ ተሰውሮ በእባብ ተሰውሮ መጥቶ ቢያስትበት እርሱም በሥጋ ብእሲ ተሰውሮ ድል ነስቶታልና ይላል። ወበከመ ተኀባ ሰይጣን ውስተ ሥጋ ከይሲ ከማሁ ኮነ በጉልቱ ውስተ ሥጋ ከይሲ ከማሁ ኮነ ድነትነ በተሰውሮቱ ቃለ እግዚአብሔር በዘመድነ እንዲል ዘተሰብአ እምኔኪ ዘእንበለ ርኩስ ዘተሰብአ እምኔኪ ዘእንበለ ርኩስ ነውር ነቀፋ ሳያገኝሽ ከአንቺ ከሥጋሽ ሥጋን ከነፍስሽ ነፍስ ነስቶ ሰው የሆነ ደመረ መለኮቶ መለኮቱን ከሥጋ ጋር አዋሂዶ ሰአሊ ለነ ቅድስ መለኮቱን ከሥጋ ጋር አዋሂዶ ሰው ከሆነ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን በልቦናችን ሳይብን አሳድሪብን። ታሪክ እንዳለፈው መቅደስ ዘይከልልዋ ኪሩቤል ለስዑላን በስዕለ እግዚአብሔር መቅደስ ዘይከልልዋ ኪሩቤል ለስዑላን በስዕለ እግዚአብሔር እግዚአብሔር በፈጠራቸው በኪሩቤል አምሳል ሙሴ ሳላቸው ኪሩቤል የሚጋርጁሽ መቅደስ እመቤታችን ሆይ አንቺ ነሽ። አንድም እግዚአብሔር በፈጠራቸው በኪሩቤል አምሳል ሰሎሞን የሳላቸው ኪሩቤል የሚጋርዱሽ መቅደሰ ሰሎሞን እመቤታችን አንቺ ነሽ። አንድም ኦ መቅደስ ዘኮነ ለሊሁ እግዚአብሔር ሊቀ ካህናት እንዲል ጌታ ያደረብሽ መቅደስ እመቤታችን አንቺ ነሽ። ቃል ዘተሰብአ እምኔኪ ኦ ንጹሕ ዘእንበለ ውላጤ ንጽሕ ዘእንበለ ውላጤ መለወጥ ሳያገኘው ከአንቺ ከሥጋሽ ሥጋን ከነፍስሽ ነፍስን ነስቶ ሰው የሆነ አካላዊ ቃል ኮነ ሠራየ ኃጢአትነ ወደምሳሴ አበሳነ ኮነ ሠራየ ኃጢአትነ ወደምሳሴ አበሳነ አበሳ የዘገየው ኃጢአት የጊዜው አበሳ የድፍረት ኃጢአት የስህተት ነው። በውስጥ በአፋ በነፍሰ ሥጋ ኃጢአት በደላችንን የሚያስተሰርይልን ሆነ ይላል። ሰአሊ ለነ ቅድስ የሚያስተሰርይልን ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳ ለምኝልን። አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን በልቦናችን ሳይብን አሳድሪብን። አንቲ ውእቱ መሶበ ወርቅ ንጹሕ እንተ ውስቴታ መና ህቡ እንተ ውስቴታ መና ህቡ ህቡ መና ያለብሽ ወርቅ መሶብ እመቤታችን አንቺ ነሽ አለ። ይህስ እንደምን ነው ብሊው መሶበ ወርቅን ሸርሸምሸጢን ከሚባል ከማይነቀዝ እንጨት ቅረጽ በውስጥ በአፋ በወርቅ ለብጠው ጊዜ ሲያትወስን ጎሞር ሙሉ መና አኖርበት ብሎታል። ይኸውም ምሳሌ ነው። መሶብ የእመቤታችን ወርቁ የንጽሕናዋ የቅድስናዋ መና የጌታችን ጊዜ ሳትወስን ጎሞር ሙሉ መና አኑርበት አለው።
ንሳ ቆጽለ ወርቅ ረቃቀ ወግሉ ባቲ እንዲል ለጊዜው ይህን ሲመግባቸው የነበሩ አባቶች እስራኤል ዘሥጋ ይክዱ ነበርና ዘለፋ ሊሆንባቸው ነው። ፍጻሜው ግን ይላል ይህ መና ብዙ ዘመን ሲኖር እንዳልተለወጠ ሁሉ ጌታም ሰው ሲሆን አምላክነቱ ላለመለወጡ ምሳሌ ነውና ህብስት ዘወረደም ሰማያት ህብስት ዘወረደም ሰማያት አኮ ሙሴ ዘወሀበክሙ ውእተ ህብስተ እንዳለው ያለ አይደለም፣ ከሰማይ የወረደ የሕይወት እንጀራ ነው ይላል። ሥጋው ዋቤ ሕይወት ለኩሉ ዓለም ዋቤ ሕይወት ለኩሉ ዓለም አበው ይነሰ መና በሉ በገዳም ወሞቱ እንዳለው ያለ አይደለም፣ ሕይወትን የሚያድል አማናዊ እንጀራ ነው ይላል። ሰአሊ ለነ ቅዱስ ሰአሊ ለነ ቅድስት ህብስተ ሕይወት ከሚባል ልጅሽ ጽንዕት በድንግልና ስርጎት በቅድስና እመቤታችን ሆይ ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ተቋም ዘወርቅ እንተ ጾርኪ ማይቶተ ጸዳል እንተ ጾርኪ ማይቶተ ጸዳል ኩሎ ጊዜ ብርሃንነት ያለውን ፋና የተሸከምሽ የወርቅ ተቋም እመቤታችን አንቺ ነሽ አለ። ታሪክ እንዳለፈው ዘውእቱ ብርሃኑ ለዓለም ዘውእቱ ብርሃኑ ለዓለም ይህም ለሰው ሁሉ እውቀትን የሚገልጥ ብርሃን ነው። ብርሃን ዘእምብርሃን ዘአልቦ ጥንት ብርሃን ዘእምብርሃን ዘአልቦ ጥንት ከጥንት ጥንት የሌለው ከብርሃን የተገኘ ብርሃን ነው። አምላክ ዘእምአምላክ ዘበአማን አምላክ ዘእምአምላክ ዘበአማን ከባሕርይ አምላክ የተገኘ የባሕርይ አምላክ ነው። ዘተሰባ እምኔኪ ዘእንበለ ውላጤ ዘተሰባ እምኔኪ ዘእንበለ ውላጤ ከአንቺ ሳይለወጥ ሰው የሆነ ወበምጽአቱ አብርሃ ላዕሌነ ለእለ ንነብር ውስተ ጽልመት ወጽላሎተ ሞት በድንቁርና በቀቢጽ ተስፋ ለምንኖር ለእኛ እውቀትን ገለጠልን ይላል። ዋርታ ገሪነ ውስተ ፍኖተ ሰላም ዋርታ ገሪነ ውስተ ፍኖተ ሰላም እግረ ልቡናችንንም ወደ ሕገ ወንጌል ጎዳና አቀናልን። በሚስጥረ ጥበቡ ቅዱስ በሚስጥረ ጥበቡ ቅዱስ በጥበቡ ባደረገው ስጋዌ እግረ ልቡናችንን ወደ ሕገ ወንጌል ጎዳና አቀናልን አለ። አተታ እንዳለፈው ሰአሊ ለነ ቅዱስ ሰአሊ ለነ ቅድስት በስጋው ባደረገው ጥበቡ ልጅሽ ጽንዕት የምትሆኝ እመቤታችን ሆይ አይምሮውን ለቦውን ጥበቡን ፍቅሩን ሰላሙን በልቦናችን ሳይብን አሳድሪብን። አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፈመ እሳት አንቲ ውእቱ ማዕጠንት ዘወርቅ እንተ ጾርኪ ፈመ እሳት እሳትነት ያለውን ፍም የተሸከምሽ የወርቅ ማዕጠንት እመቤታችን አንቺ ነሽ ይላል። ይህስ እንደምን ነው ይሉ ማዕጠንተ ወርቅን ሸርሸብሸጢን ከሚባል ከማይነቅዝ እንጨት ቀረጽ በውስጡ በአፋ በወርቅ ለብጠው ወርዱን 2 ክንድ ከሰንዝር ርቡን ክንድ ከንዝር አድርገው ክንዱን ሙሉ እንደ ሙገጫ ፈልፍለው 4 አቅረንት 2 መለያ በጅለት 2 ቀኝ በቀኝና በግራ አቅረንት አውጣለት። ከዚያ ይላል ፍሙን ከዚያ አስገብተህ ዕጣኑን ሰንደል የሚባል ነጭ ሰንድሮስ የሚባል ነጭ አምጥተህ ጨምረው ጢሰ ቅታሬው አምሮ ሲወጣ ይላል አምሮ ሲወጣ ወርቁን እንዳይሰማው ፈጥነህ በብርት ድፋው ብሎታል። ይሄው ምሳሌ ነው። ፍም የመለኩ ወርቅ ማዕጠንት የእመቤታችን ወርቁ የንጽሕናዋ የቅድስናዋ ፍም የመለኮት ዕጣን የትስብእት የወርቅ ዘንግ የእመቤታችን የመንፈስ ቅዱስ የከፈለ ያነጻ ያዋሃደ መንፈስ ቅዱስ ነውና ቡሩክ ዘነሣ መቅደስ ቡሩክ ዘነሣ መቅደስ ቡሩክ አሮን ከቤተ መቅደስ ይዞሽ ወጣ የወርቅ ማዕጠንት እመቤታችን አንቺ ነሽ ይላል አለ። ይህስ እንደምን ነው ቢሉ እስራኤል በኃጢአታቸው ምክንያት አባረ ቸነፈር
የሚፈጃቸው ሆነ። ወደ ሙሴ ሂደው አባታችን ሙሴ ሆይ ከኛ ስተት ኃጢአት ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አማልደን ጠይቅልን አሉት። ሙሴም ወደ እግዚአብሔር ሄዶ እግዚአብሔር ይጠይቃል። እግዚአብሔርም ለሙሴ ተገልጦ ይላል ወንድም አሮን ልብሰ ተክህኖውን ለብሶ ማዕጠንተ ወርቁን